የጨነቀው እርጉዝ ያገባል። ሰሞኑን ዶናልድ ትራምፕ ባቀረቡት ባለ 28 ነጥብ የሰላም ስምምነት ላይ የአሜሪካ ዲፕሎማት ዩክሬን ውስጥ ተገኝተው ለዜሌንስኪ ጥያቄ ያቀረቡላቸው ይህን ስምምነት ትቀበላለህ ወይስ? ዜሌንስኪ እንዲህ አሉ። ወትሮውንም ቢሆን እኮ ዩክሬን ሰላም ትፈልጋለች። ይህ ስምምነት እኮ እስካሁን ዩክሬንን ካጠፋት ጦርነት በላይ ዩክሬንን የሚያጠፋ ባዷን የሚያስቀር ስምምነት ነው። ይህን ነው ዜሌንስኪ ሁልጊዜም እኮ ሰላም ትፈልጋለች አለው። ሁለተኛም ዜሌንስኪ በካልቾ የሚመጣ ሀሳብ አለው። በተራ ቁጥር 25 ላይ የሚገለጸው እንዲህ ይላል። ዩክሬን በ100 ቀናት ውስጥ ምርጫ ታካሄዳለች። ይሄ ማለት ዜሌንስኪ በካልቾ ተመቶ ይወርዳል ማለት ነው። በሌላ መልኩ ይሄ ስምምነት የሚያመላክተው አውሮፓውያኖች ጥርስ የሌለው አንበሳ መሆናቸውን ነው። በዚህ ስምምነት ሀሳብ ውስጥ አንድም የአውሮፓ ሀገር ከዶናልድ ትራምፕ ጋር ምክክር አላደረገም። ስለዚህ አውሮፓውያኖች በቁም ሞተዋል ማለት ነው። ነገር ግን ይህን ስምምነት አጠራጣሪ የሚያደርገው ምናልባትም ይሄ ስምምነት ይፈጸማል አይፈጸምም የሚለው አጠራጣሪ የሚያደርገው አንድ ነጥብ ብቻ ነው። ይኸውም ተራ ቁጥር 9 ላይ እንዲህ ይላል። የአውሮፓ ተዋጊ ጀቶች በፖላንድ እንደሚሰፍሩ ይናገራል። ይህንን ሩሲያ ትቀበለዋለች ወይስ አትቀበለውም ነው ጥያቄው። የዜሌንስኪ አጥፍቶ ጠፊነት እዚሁ ላይ ያከትማል። አውሮፓ ዜሌንስኪ ከኋላ ሆነው ሲነዱት ቆዩ። ያህያ ባል ከጅብ አያስጥልም ሆነና አውሮፓውያኖች ዜሌንስኪንም ዩክሬንም ሊያስጥሏት አልቻሉም።